ታይቶ በማይታወቅ መልኩ ነው የምናከብረው። እሺ አንተስ ቫላንታይን ምን አሰብክ? ቫላንታይን እኔ እንግዲህ ተይ ሆዲ ብሰዋል። እሱ ለአቅመ አዳም ከደረሰ በኋላ ለ10 ምናምን ዓመት ማለት ነው ቫላንታይን ብቻውን ነው። አይዞሽ በጣም ምንድነው ትልቅ የሀገር ሚስጥር እንዳጋረሰው የሚያደርገው ነው ምዛውት ብቻውን ምን ብለህ ልነግራት ነበር? ይኸውልሽ ሲጀመር እሷን ጠይቀችኝ እኔ ልመልስላት ምን ብለህ? ይኸውልሽ የኔ እናት ብዙ ጊዜ እኔ ሲንግል የምሆነው ኩራቴ መከራ ነው። ሴቶቹ ኩራቴን አይችሉትም። እንቦጥ አረራለሁ እና ይኸውልሽ አት ሴም ታይም እነሱ ይወዱኛል። እኔ ያንን ፍቅር መመለስ አልችልም። ኮራባቸው ለዛ ነው። እሺ ለኩራት ነው ብለህ ማለት ለምን እንደሆነ እኔ አንተን በደንብ እናውቀዋለን። ምንድነው የምታውቀው ነገር ምንድነው? የኔ ውድ ውይ የኔ ፍቅር ምንድነው? እኔ በየመንገዱ ከንፈር መጠባባት እኔ አንተ መንገድ ላይ እኮ ሰው አይከብዳችሁ? አንተ ምን ሆነህ ነው? ተረጋጋ እንጂ ቀንተ ነው እንዴ? ቅናት ነው ቅናት ነው። በሷ ያት ሲበበነ ማይታር ፊቷ አንተ ይኸውልህ እኔ በቀና ባህያ አልቀና አንተ ተረጋጋ። ሄሎ ዘንድሮም ብቻ እባክሽ መሳቂያውን ኩልሽ እኔና ዘንድሮም ብቻ ዘንድሮን አታለቃቅስብኝ። እንደዛ ንጽህና መጠበቅ ጀመር ጥጥት ብያለሁ። የፀጉር ፎርፎርስ ቀማሌስ ተራገፈ። አዎ እሺ ሙጆ ያለህስ እሱም ለቆኛል። አውራ ጣት ላይ ነበረው ፈንገስስ እሱም በቃ ሐኪም ቤት እየታየው ታው ድኛለሁ። ሌላ ሰው እኔ አንቺን እኮ ነው ያልኩት። ሌላ ሰው እኔ እንዴ ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተ የሚያውቅ ደግሞ አለ ወንድሜ። በራቤ በጣም ሰዓት ነው የደረስክልኝ ወንድሜ። ምለብሰው አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገሬ ሰዓት ነው የደረስክልኝ። አልተግባባንም ሲያስጠላ። እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፏል ተብዬ እና መጀመሪያ ትነግሪኝ ምን ተረዳኝ። ታዲያ መልጭ ሳናሽ ቁጭ ብል በቃ ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቅተህ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ። በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል? ኧረ እኔ ትንሽ ነው የቸገረኝ፣ ምንም ያን ያህል አይደለም። ለምን ግን ፍራንክ ቤት ላይ ተጫውተህ ገንዘቦችን አትሰራም? እሱ ደግሞ ምንድነው ሬጂስተር ስታደርግ የ50 ብር ቦነስ ይሰጣል። እንዲሁም ደግሞ ካሽባክ ቦነስ አለው፣ ካሽአውት ቦነስ አለው። ፍራንክ ቤትን ደግሞ ከሌሎች ቤቶች ለየት የሚያደርገው ኢንቫይት ሰው ስታደርግ ኢንቫይት ያደረግከው ሰው ዲፖዚት ሲያደርግ ለአንተ 20 ብር ቦነስ እና ለሰውየው ደግሞ የ50 ብር ቦነስ ይሰጣል። እንዴት ነው ግን የምናገኘው? የምታገኙትማ ሊንኩን ከስር ላይና በየው ላይ አስቀምጬላችኋለሁ። ሰላም ነው ወንድሜ? ሰላም ነው። የበላቸው ቤት ሰፈር ታውቂያለሽ እንዴ? ለሰፈሩ አዲስ ነሽ እንዴ? አዎ እኔ ለሰፈሩ አዲስ ነኝ። ለመጀመሪያ ጊዜ ነው እዚህ ስመጣ። በላይ ነው የገባሽው? አዎ በላይ ነው፣ በአስፋልት በኩል። አይ እኔ ወደዚህ ተጋቢ ነኝ። እጠቁምሻለሁ። በላቸው ጠበቃው። እሺ ያለሽን አምጪው ነኝ ያለሽን አምጪው። ወስናለሁ። ያለን አምጣ። ቦታ አስጠይቅ። ያለን አምጣ። ና ወዲህ ና እጄን ያዘኝ። ይዘኸኝ ነው ጣቢያ የምንሄደው። እኔ አልነካህም። እጄን ያዘኝ፣ በሁለት እጄ ያዘኝ። እሺ ና ጣቢያ እንደዚህ ነው የምንሄደው። አንተ በላቸው የጠበቃው ስለ ቢያንስ የህግ ሰው መሆኔን አይተህ ትንሽ አትደነግጥም? እሺ ና ምንም እየተሰማኝ አንድ ልቀቀኝ። ና ልቀቀኝ። ያዘኝ ብለኝ ናስ ኬኬ ምን ማድረግ እንዳለብኝ አላውቅም። በእናትህ ምን ሆነ ነው እንዴ? አታስደስተኝም እያለችኝ እኮ በእናትህ ኬኬ ማለት ምኑ ላይ ነው? ምን በገሾ ገጣው ወረበለ ምንም ነገር አደረኩኝ፣ ምንም ነገር አላርግም። ባትደስትም በቃ ሁሉንም ህዋሶችን ተጠቅመህ። ኧረ በእናትህ መሮኛል። በእናትህ አንተ ማድረግ የምትችለው ነገር ካለ በእናትህ ጠይቃት። በእናትህ በቃ እኔ ላዋራት ታዋራታለህ። በቃ እኔ ላዋራት ማን ታዋራት በእናትህ። ሄሎ ኬኬ እንዴት ሆነ? አራሳበር ነው ልጁ አሳበር ነው መጨረሻ ፍራንክ እንደዚህ ነው። ፍራንክ በእኛም ከማለት ነው ወይ ልጁ ግን አሬ በቃው ከዚህ በኋላ ይበቃው እንንገረው። ይመራው ነው። ሄሎ ፊላ የት ነህ? እባክህ ችግሩ ከኔው ከሰሳራ በኩል እየሄድኩ ነው። የት ነው የምትሄደው? ቺቺኒያ